አመሰግናለሁ። ጌታቸው እባላለሁ ከኢግል ሚዲያ። ያው ዩቲዩብ ላይ ነው ያለሁት እኔ በዋናነት ቲክቶክ ላይ አልፎ አልፎ አለ። እንኳን ደህና መጣ ብያለሁ። እኔም በጣም አመሰግናለሁ ጌታቸው። መጽሐፍን ለማሳተም ካሳለፍከው ውጣ ውረድ ከአካባቢው ሁኔታ ያለውን ሁኔታ እስኪ ትንሽ ነገር ንገረና አሁን ላይ ላለው ለወጣቱ የምታስተላልፈው ለጸሐፊያን መልእክትህን አጠር አድርገህ ንገረኝ እስኪ። ኦኬ በእርግጥ ይህን ጥያቄ ማዕከል አድርጌ የማውራው ደሴ ከተማ ውስጥ የሚገኙ አንባቢያንና ጸሐፊያን እነሱ ማዕከል አድርጌ ነው የማውራው ነው። ደሴ እንግዲህ ብዙ ጊዜ በኪነ ጥበቡ በተለይ በስነ ጽሁፉ ዘርፍ በደንብ ስሟ የገነነ ከተማ ነች። አሁን ላይ ያለው እንቅስቃሴ የተቀዛቀዘ ቢሆንም ማለት ነውና በጣም ብዙ አቅም ያላቸው ልጆች አሉ ደሴ ከተማ ላይ። ሰው ለነሱ ማለት የምፈልገው ነገር ተስፋ እንዳትቆርጡ፣ በደንብ ራሳቸውን ችለው በደንብ ተስፋ ሳይቆርጡ መውጣት ይችላሉ። ታለንቶቻቸውን ባሉበት አካባቢ አሁን ዘመኑ የሶሻል ሚዲያ ነውና በደንብ እንዲያወጡ በደንብ እንትን እንዲሉ ጽሁፍም ከሆነ በደንብ እንዲጽፉ እንዲያስነብቡን በደንብ ሪኮመንድ አደርጋለሁ። ለጽሁፍም ፌስቡክ በጣም አመቺ ሚዲያ ነው። እሱ ፕላትፎርም በደንብ ሳይነኩት በደንብ መጠቀም አለባቸው። ራሳቸውን በደንብ ማስነበብ ማሳየት ይጠበቅባቸዋል። ከማንም ሳይጠብቁ ራሳቸውን ለማውጣት ሲሞክሩ ብዬ አስባለሁ። ይሄንን ነው እንግዲህ የሚለው። በጣም አመሰግናለሁና እንዳው እንግዲህ የሁለት መጽሐፍቶች ፊት ለፊት ይታዩኛልና የሁለት መጽሐፍ ባለቤት ማለት ቀላል አይደለም። እንዳው የመጀመሪያ መጽሐፍ የትኛው ነበር? እንዴት ታይቶ ነበር? መጽሐፍ ሲባል ልጅ ማለት ነውና ምን ተሰማህ? እንዳው የመጀመሪያ መጽሐፍን ጽፈህ ወደ ገበያ ስታቀርብ? የመጀመሪያው መጽሐፌ 2012 ላይ ማርሲላስ ይሰኛል። የአጭራጭር ልቦለድ ስብስቦች ነው። ሁለተኛ የሎሚ ጭማቂ ትዝታ የዛሬ ዓመት 2017 ላይ የወጣው። ከዛ ሁለቱ ተከታታይ ስራዎች ደግሞ በዚሁ ዓመት ወጥተዋል። ደስ ይላል ስሜቱ፣ መነበብ ደስ ይላል። አንባቢዎችንም በጣም አመሰግናለሁ። ዛሬ የፊርማ ፕሮግራም ነበረ ደሴ ከተማ ላይ። እዚህ መገኘት ያልቻሉ ደግሞ መጽሐፉን ማንበብ የሚፈልጉ እዚሁ ደሴ ሸል አህዱ ባንክ ጎን ባለው የመጽሐፍ መደብር ሊያገኙት ይችላሉ። ያንብቡን፣ አስተያየቶቻቸውን ያካፍሉን ማለት እወዳለሁ። በጣም አመሰግናለሁ። ከልብ አመሰግናለሁ። አመነው መልካም እድል ብያለሁ። አመሰግናለሁ።